ስጋ ለምን የሚያስብላችሁ ሁሌ ብትመገቡት የማይሰለች የክትፎ አሰራር ይዤላችሁ መጥቻለሁ። በተለይ ስጋ ለማትወዱ በጣም ትልቅ መፍትሄ ነው እና በጣም ነው የምትወዱት። የማይሰለች የምግብ አይነት ነው። ደግሞ አሰራሩም ቀላል ነው። ሰላም ውድ የምጥን ሬሲፒ ቻናል ተከታታዮች እንደምን ከረማችሁ? እስከ መጨረሻ ድረስ አብራችሁን እንድቆዩ ጋብዛለሁ። ክትፎን ለማዘጋጀት እዚህ ጋር እንደምታዩት የአበባ ጎመን አዘጋጅቻለሁ። በደንብ የታጠበ እና በትናንሹ የተቆራረጠ ነው በምታዩት መልኩ። ያው ከፈለጋችሁም ከአነስ አነስ አድርጋችሁ ከተፍ ከተፍ ማድረግ ትችላላችሁ፣ ለመፍጫው ቀለል እንዲል ከፈለጋችሁ እና በእንደዚህ አይነት መልኩ ካዘጋጀው በኋላ እንደምታዩት በሽንኩርት መፍጫ ፈጨዋለሁ። በደንብ አድርጌ ነው የምፈጨው እንደምታዩት ድቅቅም በደንብ በቃ መፈጨት አለበት ቆንጆ እንዲሆንልን ማለት ነው። አለበለዚያ ቆንጆ የሆነ ሁኔታ ላይ ኖር ይችላል በጣም ሽርክት ያለ ከሆነ። እና እዚህ ጋር ደግሞ አንድ ትንሽዬ ቀይ ስር አለኝ። እሱን ልጬ አጥቤ አዘጋጅቼዋለሁ። ከዛ ምንድነው ማድረገው በካሮት መፈቅፈቂያ እፈቀፍቀዋለሁ። እንደምታዩት በትንሿ በኩል ነው የምፈቀፍቀው በጣም ቆንጆና መልኩ ያማረ እንዲሆንልን ማለት ነው ስናቀርበው። ስለዚህ በትንሿ በኩል ነው የምንፈቀፍቀው። ከዛ እንደዚህ ከተፈቀፈቀ በኋላ መጥበሻዬን አግልና ምንም አላደርግም መጥበሻው ላይ። ልክ መጥበሻው ሲግል ምንድነው ማደርገው ቀይ ስሩን አደርገውና በራሱ ውሃ እንዲበስል አደርገዋለሁ። ያው ሙሉ ለሙሉ ይብሰል ማለት አይደለም፣ ገና ሌላም ነገር ስለምንጨምር አንድ ላይ ይበስላል። በትንሿ መፈቅፈቂያ በኩል ስለፈቀፈቃችሁት ደግሞ ባንዴ ነው የሚበስለው፣ ምንም አይቆይም። እንደምታዩት ለሁለት ደቂቃ ያህል ካቆየሁት በኋላ እሳቱ ላይ ቀይ ስሩን ምኑን ጨምሬያለሁ፣ የፈጨነውን የአበባ ጎመን እጨምራለሁ። እንደምታዩት የአበባ ጎመኑን በደንብ አድርጌ ነው የፈጨሁት። እዚህ ጋር መፍጫ ከሌላችሁ ምንድነው ማድረግ የምትችሉት በቢላዋ በደንብ ድቅቅ አድርጋችሁ መክተፍ ነው። የአበባ ጎመኑንም ቀይ ስሩንም በደንብ አድርጋችሁ ማለት ነው። እና በተለይ ቀይ ስሩን በጣም በትናንሹ አድርጋችሁ ድቅቅ አድርጋችሁ መክተፍ አለባችሁ፣ መፍጫ ከሌላችሁ ወይም መፈቅፈቂያ ከሌላችሁ። እና እንደምታዩት አንድ ላይ በማድረግ በእንደዚህ አይነት መልኩ እናበስለዋለን። አሁን ስታዩት መልኩ እንደዚህ ነው አይደል? ነጭ ይመስላል፣ ግን የቆየ አንድ ላይ እየተዋሃደ በሚሄድበት ወቅት ምን እየሆነ ይሄዳል? መልኩ የቀይ ስሩ መልክ ወደ አበባ ጎመኑ በእንደዚህ አይነት መልኩ የቀየረ ይመጣል ከለሩ። እንደምታዩት ልክ እዚህ ጋር አሁን ለምሳሌ ልክ ስጋ ነው የሚመስለው። ምንም ራሱ ማለት ካላወቃችሁ ላትለዩት ትችላላችሁ። እና መልኩ ራሱ በጣም ነው የሚያምረው። ቀይ ስሩን ካበዛችሁበት ያው መልኩ ይቀየራል። አሁን የበሰለልኝ ነው። ምንድነው ያደረኩት? ቅቤ አድርጌያለሁ። ያው የተነጠረ ለክትፎ የሚሆን ቅቤ ነው የጨመርኩት እኔ። ግን የግድ ቅቤ ማድረግ የለባችሁም። ከዚህ በፊት በዘይት ሰርቼዋለሁ፣ በተቀመመ ዘይት። አሁን ትንሽ ጨው ጨምሬያለሁ። ያው ይበቃኛል ብዬ የማስበውን ጨው ጨምራለሁ። ከዛ ኮረሪማ ከፈለጋችሁ ጨውና ኮረሪማውን ቀደም ብላችሁ መጨመር ትችላላችሁ። እኔ አሁን ነው የጨመርኩት፣ ብዙም እሳት ላይ እንዲቆይ አልፈለኩም አንድ ላይ። እና እዚህ ጋር በደንብ አድርገን ያው ኮረሪማውን ጨውንም ያው በደንብ አድርገን እንዲቀላቀል ማድረግ አለብን፣ በደንብ ጣዕሙን እንድናገኘው። እንደምታዩት መልኩ ራሱ በጣም ነው የሚያምረው። ሽታው ቃናው ራሱ በጣም ነው ደስ የሚለው። ከቅቤ ጋር ሲሰራ ያው ይለያል። እንደገና
በተቀመመ ዘይትም ሰርቻለሁ ከዚህ በፊት። በሱም ሲሰራ ሁለቱም ልዩ የሆነ ጣዕም ነው ያለው እውነት ለመናገር። እናንተ እንደየፍላጎታችሁ ይህንን ምግብ ሙሉ ለሙሉም አለማብሰል ትችላላችሁ። እኔ አሁን በጣም ሙሉ ለሙሉ ምትት እስኪል አላበሰልኩትም። በዚህ ወቅት እሳቱን አጥፍቼዋለሁ። እሳቱን ካጠፋው በኋላ ነው ሚጥሚጣ እየጨመርኩ ያለሁት። እሳቱ ላይ በጣም እንዲቆይ አልፈለኩም ሚጥሚጣው። ስለዚህ እሳቱን አጥፍቼ ትንሽ ቀዝቀዝ ካለ በኋላ ነው ማለት ነው ሚጥሚጣ የጨመርኩት። ያው ጨቡን፣ ሚጥሚጣውን፣ ኮረሪማውን እያያችሁ መጨመር ትችላላችሁ። ያው የትኛው አንሷል የሚለውን እያያችሁ ማለት ነው። ያው ትንሽ ትንሽ ብትጨምሩ ጥሩ ነው መጀመሪያ ላይ፣ ምክንያቱም አንዴ ብዙ ካረጋችሁ ወይ ይበዛበታል እና ስለዚህ እንደዛ አድርጋችሁ ማዘጋጀት ትችላላችሁ። እኔ የተጠቀምኩት የአበባ ጎመን አነስ ያለች የአበባ ጎመን ነው የገዛሁት እና ትንሽዬ ቀይ ስር እንደምታዩት ደርሷል። ምግቡ በሚያምርና ውብ በሆነ መልኩ አቅርቤዋለሁ። ሲያዩት ራሱ እንደዚህ ሰው ካላወቀ በስተቀር እንደምታዩት ልክ የስጋ ክትፎ ነው የሚመስለው መልኩ። ምንም አትለዩትም እንደዚህ አይታችሁ እና በዚህ ላይ ደግሞ በጣም ነው የሚገርማችሁ ያለው ጣዕም። ሁሌም ብትመገቡት ራሱ አይሰለችም። ልዩ የሆነ ጣዕም ነው ያለው። አሁን ስጋ ስንመገብ በተከታታይ ከሆነ የሚሰለች ነገር አለው አይደል? አሁን ይሄኛው ግን ምንም የማትሰለቹት አይነት የምግብ አይነት ነው። በጣም ነው የምትወዱት። እናንተም ሰርታችሁ እንድትሞክሩት ነው የምለው። ከዚህ በፊት ሰርታችሁ የማታውቁት ካላችሁ እንዳልኳችሁ ክትፎ ለማትበሉ፣ ስጋ ለማትወዱ በጣም ጥሩ አማራጭ ነው። እንዲሁም ደግሞ ቅቤ የማትመገቡ ከሆነ ስጋም ቅቤም ማለት ነው የማትመገቡ ከሆነ ምንድን ነው ማድረግ ያለባችሁ? ከዚህ በፊት የሰራው ቪዲዮ አለ በተቀመመ ዘይት፣ እሱን መሞከር ነው እና እንደምታዩት በጣም ቆንጆ የሆነ የጾም ክትፎ ሰርቻለሁ እና በጣም ነው የወደድኩት። በጣም ነው የሚጥመው እና በቅቤ ያው እንድትሞክሩት ብዬ ነው ዛሬ ይዤላችሁ የመጣሁት። ልዩ የሆነ ጣዕም ነው ያለው። ምን ብዬ ልንገራችሁ? በጣም የሚጥም የምግብ አይነት ነው። እንደገና ደግሞ በቀላሉ ልናዘጋጀው የምንችለው የምግብ አይነት ነው። ያው ስጋ ሳይኖር ሲቀር ወይም ለመግዛት ላይመች ይችላል። ስለዚህ በእንደዚህ አይነት መልኩ ማዘጋጀት እንችላለን። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። እንዲሁም የሁል ጊዜ ተከታታዮቼ ላይክ፣ ሼር፣ ኮመንት እያደረጋችሁ የምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ። ሌላ ጊዜ እስከምንገናኝ ድረስ ደህና ሁኑ።